አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ ደግሞ በመስጊድ ጉብኝታችን ማሳያችሁ በአዲስ አበባ የመጀመሪያ የሆነውን መስጊድ ሀጅ መሐመድ ወሌ መስጊድ ይሆናል ማለት ነው። ይህ መስጊድ እንደምታዩት የሚገኘው ወደ ቤተ መንግስት አካባቢ ነው። ሰፈሩ አሁን እንዳለ ለልማት ስለፈራረሰ ኦልሞስት መስጊዱ ብቻውን ነው የቀረው ማለት ነው። ይሄ መስጊድ ጥንታዊ መስጊድ እንደመሆኑ መጠን አሁን ላይ ጀማዓ የለውም። ስለዚህ እዚህ አካባቢ የምትገኙ መኪና ያላችሁ በሙሉ አንዳንዴ የነያችሁ እየመጣችሁ እዚህ መስጊድ ብትሰግዱ የመስጊድ ውበቱ ጀማዓ ነውና እናበረታታለን ማለት ነው። ወደ ውስጥ ገብተን የምናየው ይሆናል ማለት ነው። እሺ ዋናው በር እንደምታዩት በዚህ በኩል ነው። ይህንን መስጊድ አይ ቲንክ ታውቁታላችሁ አብዛኞቻችሁ። እየገባን ነው። እንደምታዩት ጠበብ ያለች መስጊድ ነች፣ ግን የድሮ መስጊድ እንደመሆኑ እንደምታዩት ውዱ ማድረጊያም ሁሉም ነገር የተሟላለት ነው። የመስጊዱ ግቢ ይሄንን ይመስላል እንደምታዩት። ያው ወደ ውስጥ ስንገባ እንደምታዩት ይሄንን ይመስላል። አብዛኞቻችሁ ታውቁታላችሁ የድሮ መስጊድ ነው። ማሻአላህ ደስ ይላልኝ። ያው የመስጊዱ ውበቱ ጀማዓ ነውና እንደምታዩት ቅድም እንዳሳያችሁ ሰፈሩ በልማት ምክንያት ስለፈረሰ እዚህ አካባቢ የምትገኙ ሰዎች መኪና ያላችሁ እየመጣችሁ ጀማዓውን ድምቅ እናድርገው። አሰላሙ አለይኩም